ይስጥልኝ እንዴት ነሽ? ደህና እግዚአብሔር ይመስገን። ሰላም ነሽ? ደህና እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። ደስ ይላል። ቆሜ ያየሁሽ ነበር። እኔ ፍጹም አጥናፈወርቅ ኪዳነ ማርያም እባላለሁ። እርቅ ከራስ የሚል መድረክ አዘጋጃለሁ። ከእናት ባንክ ጋር በአጋርነት እየሰራው ነው። እናት ባንክ ደግሞ እንዳንቺ አይነት ታታሪ የሆኑ ሴቶችን በፋይናንስ አቅማችሁ እንደዚህ እያጎለበተ ጥሩ ስራ እንድትሰሩ እያደረጋችሁ ነውና መጀመሪያ አመሰግናለሁ። እኔ እታፈራው በኃይሉ እባላለሁ። የአራት ልጆች እናት ነኝ። ልጆቼን የማሳድገው በዚህ በፈርኒቸር ስራ ነው። ረጅም ጊዜ ሆኖኛል በፈርኒቸር ስራ እና እኔ እናት ባንክ ባደረገልኝ ድጋፍ ብዙ ነገር ተጠቃሚ ሆኛለሁ። እንግዲህ ልጆቼን አስተምሬ ራሱ እዚህ ደረጃ የደረስኩት በፈርኒቸር ነው። በዛ ውስጥ ለውጥ ፈልግ ነበረ፣ መታገዝ ፈልግ ነበረ እና እናት ባንክ አግዞኝ እዚህ ደረጃ ደርሻለሁ። እንዴት ነው ወደ ፈርኒቸር ስራ የገባሽው? ፈርኒቸር ስራ በአጋጣሚ ከኤል ግራጁዌት እንዳደረኩኝ እንደ ትሬኒንግ ክረምት ሙያ ዋልኩኝ። ቤተሰብ ታላቅ ወንድሜ ነው እሱ ጋር ዋልኩኝ እና አስቀድሞ ያን ፊልድ አላቆም ነበር። ወንድሜ ጋር በዋልኩበት ጊዜ ግን ጥሩ ነው፣ በቃ ሙያውን ወደድኩት። እውነትም ደስ የሚል ነው። ያው ቴክኒካል ነገር ስለሆነ በቃ በጊዜው የተሻለ ውጤትም እዛ ጋር ሳሳይ ያው በርቺም ውስጤም ደስተኛ ሲሆን በቃ ሌላ ስራ አልሰራሁም። በእውነት ፈርኒቸር ነው የሰራሁት። ልክ ትምህርት እንደጨረስኩ ወንድሜ ጋር ለመዋል ሄድኩኝ። እሱ ይሰራል፣ እሱ እዚህ ዘርፍ ላይ ነው ያለው ይሰራል። ዋልኩኝ በቃ ስውል ወደድኩት እና ወድጄው ስሰራም ደግሞ ውጤታማ ሆንኩኝ። ከዛ በዛ ውስጥ ነው በቃ ያለፍኩት። ሌሎች አነስተኛ ስልጠናዎች ምናምን ወስጃለሁ፣ ግን ፈርኒቸር ነው በህይወቴ የሰራሁት ቢዝነስ ፈርኒቸር ነው። በቃ ረጅም ጊዜ ሰራው። እግዚአብሔር ይመስገን ልጆች አሉኝ፣ ልጆቼን አሳደኩኝ፣ እዚህ ደረጃም ደረስኩበት። በእውነት እግዚአብሔር ይመስገን ነው የምለው። እውነት ፈርኒቸር ቆንጆ ቢዝነስ ነው። አሁን ይሄ የወንዶች ስራ የወንዶች ብዙ ጊዜ ሰው ፈርኒቸር ሲያዝ ወይም የቤት ዕቃ ሊሆን ይችላል፣ የኪችን ዕቃ ሊሆን ይችላል ሲያዝ የሚጠብቀው ወንድ ነው። አንቺ መሆንሽን ሲያውቁ እንደው የገጠመሽ ነገር አለ? ሴት መሆንሽን ሲያውቁ? እውነት ነው። አንዳንድ ሴቶች ባሎቻቸው መተው ዲል አድርገው እቤት ልለካ ሲሄድ ከኔ በኋላ ሌላ ሰው እንዲገባ ይጠብቃሉ። ሜጀር የሚያደርግ ማለት ነው። እና ቀስ እያሉ ነው ጸጥ የሚሉት። እያዩኝ ነው እየተዋጠላቸው ይመጣው ሴቶቹ። ወንዶቹ መጀመሪያ ስራውን የሚነጋገሩ ሄጄ ቤት ሜጀር ሳርግ ሜንታይት ምናምን ስገባ ግር ይላቸዋል። ኪቹናም ስለካው አሁን እቺ እቃችን ታመጣለች ነው ብለው ሊያስባሉ። እና እቃው ሲሄድ በእውነት ነው የምልሽ በጣም ነው የሚደነቁት። እንዴት ሴት ሆነሽ ምናምን። እንደም ወንድ ሆኖ ራሱ አንድ ቀን ምን አለኝ ማለት እንግዲህ ኦርደር ስትደረግ ትልቅ ኃላፊነት ነው። የግድግዳ ቁም ሳጥን ኪችን መስራት ትልቅ ኃላፊነት ነው። ለምን ሰው ቤት ውስጥ ሁሌ የሚያወቃን ኃላፊነት ወስደሽ መሰሪለትና ሰዎቹ ግን ብሩን ይከፍሉሻል አለኝ። በቃ መጨረሻ ላይ ብር ግን ይከፍሉሻል አለኝና ለምን አይከፍሉኝ እንጃ በቃ ሂጅ ከዚህ ምናምን የሚሉኝ ይመስለዋል መሰለኝና በእውነት እኔ አብረውኝ ለተጓዙ ከስተመሮች ራሱ ምስጋና ማቅረብ ሞራል ሆነው ታገዝ ነበር የምፈልገው። መታገዝ ፈልግ ነበር። ረጅም ጊዜ ነው የሰራሁትና መታገዝ ፈልግ ነበር። እናት ባንክንም ደግሞ የሴቶች ስልጠና ሲሰጠን እናት ባንኮች እዛ ባንክ ላይ ተገኝተው እዛ ስልጠና ላይ ተገኝተው ነበር እና ከስልጠናው በኋላ ሴቶችን ለማበረታታት እኛ እንደዚህ አይነት አድቫንቴጅ እንሰጣለን፣ እንደዚህ ማገዝ እንችላለን። መጀመሪያ አላመንም። ያለ ማስያዣ ብድር ይሰጣል ሲባል አላመንም ነበር። ስለዚህ አሁን ከእናት ባንክ ወደ እናት ባንክ የመጣሽው ያለ ማስያዣ ብድር የሚሰጥ ሌላ ምንም አይነት የፋይናንስ ተቋም የለም። ስለዚህ በእናት ባንክ ወደ እናት ባንክ የመጣሽው ያለ ማስያዣ ብድር ለማግኘት ነው ማለት ነው። እውነት ነው። የዛ ተጠቃሚሽ ማለት ነው። ሳትጠቀሚ በፊት ግን ምን አይነት ነበረ? ነገርኩሽ ነው። ያው በቀብድ ስለሆነ የምንሰራው አሁን ማቴሪያሎች ውድ ናቸው። አሁን ባለው ጊዜ ማቴሪያል ውድ ነውና ከስተመር የሚሰጥሽ ቀብድ ባለው አቅም ነው የሚሰጥሽ። ለማመንም የግድ ኦርደር ስለሆነ የሚያደርግሽ እየሰራሽ ስራውን ጨርሰሽ ብታስረክቢ ነው የሚመርጠው እና ይሄን ገበያውን ተዳድሮ ለማሸነፍ የሚሰጠን ቀብድ አነስተኛ ስለሆነ ይሄ እኔ ከእናት ባንክ ከመበደር በፊት ስራ ጨርሶ ማውጣት ይከብደን ነበረ። እንዳል ማቴሪያል ጥሬ ዕቃ ማስገባት ማለት ነው። የከስተመሩ ቀብድ ይሄን ለማድረግ ብቁ ስለማይሆን ብድሩን ካገኘው በኋላ በቃ ትልቅ ረፍት ያገኘውትኝ ስራ አይጎተትም። ከስተመሩ ቀብድ ይሰጣል። ስራውን ጨርሰን አስረክበን በአግባቡ ነው ገንዘባችንን የምንቀበለው። በአግባቡ ምንም የሚጎተት ነገር የለም። በዚህ ደግሞ እናት ባንክን አመሰግናለሁ የድሉ ተጠቃሚ ስላደረገ። በጣም ደስ ይላል። በሰው ኃይል በቃ አሁን በእውነት ነው የምልሽ እኔ ብዙ ስልክ ማለት ነው ኦርደር አሁን እንደ አዲስ ከስተመር አንቸገርም። የእናት ባንክን ብድር ከማግኘትሽ በፊትና ከዛ ደግሞ ካገኘሽ በኋላ ያለውን ለማነጻጸር በደንብ እንዲመቸኝ ወይም ለአድማጮቻችን እንዲመቻቸው
ካፒታልሽ ከምን ተነስቶ ምን ደርሷል? እንዲሁም ደግሞ የሰው ሀብትሽ ምን ይመስላል በፊትና አሁን ከብድሩ በኋላ? የሰው ኃይልም ጨምረናል እንዳልኩሽ አቅም ፈጥረናል። በዛ እንሰራለን። አሁን ካፒታላችን ለመግለጽ በፊት እቃ ለመግዛት የምንንቀጠቀጥ ሰዎች ቢያንስ አሁን እስከ 250 ሺህ ብር ካፒታል አለን በካሽ ማለት ነው። እና ያንን አድርገን ነው የምንንቀሳቀሰው። ስቶክ እንይዛለን፣ በካሽ አለን። ኦርደር ብቻ ነው እየጠበቅን አሁን በቀጣይነት እንደውም ገበያውን ተወዳድሮ አዳዲስ ሞዴሎችን አምርቶ ለመውጣት ነው የምናስበው። እንደዛ ነው ማለት ነው የታገዝ ነው የደረስንበት። በካፒታል ደረጃ እንደ ትላንትናው ይህን ትዕዛዝ በመላውጣው የሚል ጭንቀት ውስጥ ወጥተናል። እግዚአብሔር ይመስገን። አሁን ስቶክ አለን 250 ሺህ ብር ቢያንስ ካሽ አለን ማለት እንደ አንንቀጠቀጥም። የሆነ እቃ ማምጣት እቃ ቢወደድና ጨምረን ማስገባ ብንፈልግ በራሳችን ካፒታል ነው የምናስገባው ማለት ነው። ከስተመር ኦርደር ሲያደርገን ስቶክ ስለሚኖረን አንቸገርም። እና ቅድም ያወራነው ነገር ነው እኛ እዚህ ደረጃ የደረስነው በእናት ባንክ በተደረገልን እገዛ ነው። ተፈራው በመጨረሻም ለብድር ዋስትና ገንዘብ አስቀማጮች፣ ለእናት ባንክ ማኔጅመንት እና እንዲሁም ለእናት ባንክ ባለድርሻዎች ማስተላለፍ የምትፈልጊው መልእክት ካለሽ? እሺ አመሰግናለሁ። እኔ እናት ባንክ እኔን እንዳገዘኝ እኔን እንደረዳኝ ሌሎችም ሴቶች ተደራሽ ሆነው እንዲታገዙ ፈልጋለሁ። ለምን እኔ ከነበረብኝ ችግር ዛሬ ያለውበት ደረጃ እንድደርስ እንዲቀና ብዬ እንድሰራ አድርጎኛል። ስለዚህ ምንድነው በአንድ ድንጋይ ሁለት ወፍ የሚባል አባባል አለ። ባለሀብቶች ገንዘባቸውን ቢያስቀምጡ በእናት ባንክ እናት ባንክ ለብዙ ሴቶች የመደረስ ተደራሽ የመሆን እድሉን ታገኛለች ማለት ነው። የበለጠ ምንድነው ባለሀብት አይጎዳም፣ የትም ባንክ ብሩን ነው የሚያስቀምጠው። ግን እዚህ ጋር ሰው በግሉ ቸግሮት ለሆነ ሰው ሊያበድር ይችላል አይደለ? ከዛ የመመለስ ሪስክ ሊኖረው ይችላል፣ የወጣው ብር ላይመለስ ይችላል። ይሄ ግን በተቋም ደረጃ በግሉ ገንዘቡ ሪስኩ ሳይገባ በተቋም ደረጃ ገንዘቡ ብቻ ነው እሱ የሚያስቀምጠው። ከዛ ውጭ ያለውን ባንኩ አበድሮ የሱ ብር ሳይባክም ማለት ነው ሪስኩን ወስዶ ለሴቶች ተደራሽ ይሆናል። ሴቶች ይታገዛሉ። ብዙ ሴቶች አሉ፣ እውነት ነው። ሁሉም መስሪያ አቅም ይፈልጋል። ዛሬ ካለው ኑሮ ውድነት የተነሳ ሰው በቀላሉ ስራ አይጀምርም። ስለዚህ ይሄን ሁሉ እድል እንዲያገኙ ምክሬን እሰጣለሁ። ገንዘባቸውን ለሚያስቀምጡ ሰዎች በእናት ባንክ ብታስቀምጡ እኛ ሴቶች እንዲህ እንታገዛለን። ብዙ አለ በየቤቱ ሰው ብዙ ፍላጎት እያለው መስራት እየቻለ በቤት የቀሩ ብዙ ሴቶች አሉ። ብዙ ጀግና ሴቶች አሉ። እውነት ነው። አንዳንዴ ወደፊት ወተን ስንታይ እኛ የታኘ ነው ብቻ ነው የምንወደሰው እንጂ በየቤት ብዙ ጀግና ሴቶች አሉ፣ ብዙ አቅማቸውን ያላወጡ እውነት በቤት ስታፍ ነው ያለ ብዙ የፈጠራ ስራ መስራት የሚችሉ አሉና በእናት ባንክ ብራችሁን ብታስቀምጡ ብዬ ሀሳቤን እገልጻለሁ። እናት ባንክን ደግሞ አመሰግናለሁ። እኔ ታግዣለሁ። ነገ ደግሞ በትልቅ ስራ እንደምንገናኝ ተስፋ አደርጋለሁ። አብሬ ነበር ስራሽ አድጎ ደግሞ ከዚህም በላይ ብዙ ካፒታል ኖሮሽ ብዙ የሰው ሀብት ኖሮሽ አስፋፍተሽ አንቺም ደግሞ እንደዚሁ የእናት ገበታን ቆጣቢ ሆነሽ ለሌሎችም እንደምታስቢ ተስፋ አደርጋለሁ። በርቺ። በጣም ጎበዝ ሴት ነሽ፣ ታታሪ ነሽ። እናት ባንክ ባንቺ በጣም ትኮራለች።